በእርግዝና ጊዜ የሚከሰት የደም ግፊት ምን እንደሆነ ያውቃሉ? ሰላም፣ ዶክተር ሞገስ ነኝ፣ የማህፀንና ጽንስ ስፔሻሊስት በለቡስታር የህክምና ማዕከል። በእርግዝና ጊዜ የሚከሰት ግፊት አለ ለማለት የላይኛው ከ140 የታችኛው ከ90 በላይ በ4 ሰዓት ልዩነት ሁለት ጊዜ ተመሳሳይ ካሳየ በእርግዝና ጊዜ የደም ግፊት አለ እንላለን። ይህም ጽንሱ ከ5 ወር በላይ ከሆነ ወይም ደግሞ ከወለደች ከ6 ሳምንት በታች ከሆነ በእርግዝና ጊዜ የሚከሰት ግፊት ምንም አይነት ምልክት ሊኖረው ይችላል። ነገር ግን ዋና ዋና ምልክቶቹ አንደኛ ከፍተኛ የሆነ ራስ ምታት ማለት በማስታገሻ የማይጠፋ፣ ሁለተኛ አይን ብዥታ፣ ሶስተኛ በጡትና በጡት መካከል የማቃጠል ስሜት እንዲሁም ደግሞ በራይት የጎን አጥንት ስር ከፍተኛ የሆነ ህመም ናቸው። ለእርግዝና ጊዜ ግፊት አጋላጭ ምክንያቶች ጽንሱ እርግዝናው መንታ ከሆነ፣ ካሁን በፊት በእርግዝና ጊዜ የተከሰተ ግፊት ካለ፣ እንዲሁም ደግሞ አውቶኢሚዩን ዲዚዝ ካለ ለእርግዝና ጊዜ ግፊት ያጋልጣሉ። እነዚህ አጋላጭ ነገሮች ካሉ ምን ማድረግ አለብን? በመጀመሪያ የእርግዝና ክትትል ቶሎ በመጀመር አስፕሪን የሚባል ታብሌትን በመጀመር የእርግዝና ግፊቱን ለመቀነስ መሞከር ይቻላል። ይህም ከ12 እስከ 16 ሳምንት የሚጀመር ሲሆን እስከ 9 ወር እስከሚሞላው ድረስ እንቀጥላለን። እነዚህና ሌሎች የእርግዝና ክትትሎችን ለማድረግ ለቡስታር የህክምና ማዕከልን ይጎብኙ።